ይሄን ካረግን ቪዲዮ ላይ ዋች ሃወር መጨመር እንችላለን። ሰላም እንዴት ናችሁ? ይዛቅ ለግሴ የዘናው ልጅ ነኝ። ዛሬ በዚህ ቪዲዮ ደግሞ የምንነጋገረው ስለ ፕሌሊስት ነው። ፕሌሊስትና ዋች ሃወር፣ ፕሌሊስትና ዋች ሃወር ምን ያገናኛቸዋል ካለን ፕሌሊስትና ዋች ሃወር የሚያገናኛቸው አንድ ነገር አለ። ፕሌሊስት ስትፈጥሩ ጊዜ፣ ፕሌሊስት ክሬት ስታደርጉ ጊዜ እዛ ፕሌሊስት ውስጥ ያስቀመጫችሁን ቪዲዮ አንድ ቪዲዮ ሳይ አንድ ሰው ያን ቪዲዮ ሲጨርስ ወደ ሌላኛው ፕሌሊስት ውስጥ ወዳለው ቪዲዮ ምን ይላል? ወደ አንድ ማህደር ውስጥ ያለ ቪዲዮ ውስጥ ይሸጋገራል ማለት ነው። ሰው ታዲያ ይሄንን በመስመር እያየ ሲሄድ ለቪዲዮዎቻችሁ ለቻናላችሁ ምን ዋች ሃወር እየጨመረ ይመጣል። ለምሳሌ በአንድ ፕሌሊስት ውስጥ 4 ቪዲዮዎች ቢኖሩ አንደኛው ቪዲዮ 20 ደቂቃ ቢሆን ሁሉም 20 ደቂቃ ቢሆን ሰውዬ ሁሉንም ቪዲዮ ቢያይላችሁ ምን ያደርጋል ማለት ነው? አንዱ ቪዲዮ አይቶ ሲጨርስ መጨረሻ ላይ ቀጣዩን ፕሌሊስት ውስጥ ያለውን ቪዲዮ ነው የሚጋብዘው ማለት ነው። እናም ደግሞ ፕሌሊስት ስትፈጥሩ ጊዜ ደግሞ ሚክሲንግ የሚለውን ተጠቅሞ የሌላ ሰው ቪዲዮ ሲጫወት የእናንተን ቪዲዮ ቀጥሎ ያጫውትላችኋል ማለት ነው። ሚክሲንግ የሚለውን ስልት ተጠቅሞ ማለት ነው። ዩቲዩብ ማለት ነው። በዩቲዩብ አልጎሪዝም ተጠቅሞ ማለት ነው። ዜርፎር ፕሌሊስት በጣም አስፈላጊና አስደናቂ ነገር ነው። ታዲያ ይሄ ፕሌሊስት አስገራሚና አስደናቂ ለዋች ሃወር የሚጠቅም ከሆነ እንዴት ነው የምንጠቀመው? እንዴት ነው ክሬት የምናደርገው ካላችሁ አትጨነቁ። ዛሬ ከ እስከ ፐ እኔ አሳያችኋለሁ ማለት ነው። መጀመሪያ ምን እንደምናደርገው ሁለት መንገድ ነው ምን ከፍተበት ይሄን ፕሌሊስት ክሬት የምናደርገው። አንደኛው በራሳችን በዩቲዩብ አፕሊኬሽኑ ነው ምን ከፍተው። ሁለተኛው ደግሞ ዋይቲ ስቱዲዮስ ገብተን ማለት ነው። ይሄ ስቱዲዮ ደግሞ አፕሊኬሽኑ ሊሆን ይችላል ወይም ደግሞ ብሮዘር ላይ የምናገኘው አፕሊኬሽን ሊሆን ይችላል። ግን ቀላልና ለእናንተ ጥሩ የሚሆነው የቱ ነው? በአፕሊኬሽኑ እንዴት ክሬት ማድረግ እንደምንችለው ማለት ነው። ለምሳሌ እኔ የራሴን ክሬት እያደረኩ አሳያችኋለሁ ማለት ነው። እዚህ ጋር አሁን የዩቲዩብ አፕሊኬሽናችሁ እንደከፈታችሁ ከሆም ፔጁ ወደ ራሳችሁ ፕሮፋይል ወደ አለበት መሄድ ትችላላችሁ። የቱ ጋር የሚለው ይሄውና እዚች ጋር ዩ የምትለው ቦታ ጋር ትሄዱና ክሊክ ታረጉታላችሁ ማለት ነው። እዚች ጋር የናንተ ፕሮፋይል ያለችበት ቦታ እዚች ጋር አንድ ክሊክ ታረጋላችሁ። እዚህ ጋር ክሊክ ስታረጉ የናንተ እንዳለ መረጃ እዚህ ጋር ይቀመጥላችኋል። እናንተ ያያችኋቸው ሂስትሪዎች እዚህ ጋር ነው የሚቀመጡት። ክሊር ማድረግ ከፈለጋችሁ ቪው የሚለው ነክታችሁ ክሊር ማድረግ ትችላላችሁ። እንግዲህ ደግሞ ፕሌይ ሊስቶች ደግሞ ይሄውና እዚህ ጋር ነው ያሉት ማለት ነው። ፓብሊክ የሆኑና አንፓብሊክ ያልሆኑ ፕራይቬት የሆኑ እንትኖች ፕሌሊስቶች እዚህ ጋር ነው ያሉት ማለት ነው። ለምሳሌ እኔ ቻናል ላይ ያሉት ፕሌሊስቶች እነኚህ ናቸው። ቴክ ቱቶሪያል፣ ማይ ቭሎግ ምናምን ብሎ እዚህ ጋር አለ ማለት ነው። ይሄውና እዚህ ጋር መፍጠር ትችላላችሁ። ታዲያ እንዴት ነው የምንፈጥረው ካላችሁ እዚቹ ጋር ፕሌሊስት የምትለውን ተነካላችሁ። እንደ ስልኩ ሞድ እንደ አፕሊኬሽኑ ሞድ ሊለይ ይችላል። የሌላችሁ እዚህ ጋር ሊመጣ ይችላል። ከነኚህ መሃል ውስጥ ፕሌሊስት የሚል ሊመጣ ይችላል። እናንተ ከዛ እንደዚህ ያው የኛው ጌት ዩቲዩብ ፕሪሚየም ምናምን እንደሚለው ፕሌሊስት ሊል ይችላል። ግን እዚህኛው የኔ ላይ ምን ሆኗል ማለት ነው? በዚህ በአግድም እዚህኛው ላይ ፕሌሊስት ብሏል ማለት ነው። ዜርፎር እዚህ የፕላስ ምልክቷን አንዴ እንነካታለን ማለት ነው። እንደዚህ የፕላስ ምልክቷን ከነካም በኋላ እዚች ጋር የኒው ፕሌሊስት ስለምፈጥር ምን አድርግ እያለኝ ነው? ፈጣሪ እያለኝ ነው። ታይትል እጽፍለታለሁ እናንተ ልጽፉ ያሰባችሁትን ማለት ነው። ስለዚህ ፕሌሊስት ማለት የአንድ ቪዲዮ መረጃ፣ አሁን ለምሳሌ ስለ ዩቲዩብ መረጃዎች፣ ስለ ዩቲዩብ ስለ አድሰንስ ብዬ ብጽፍ እዚህ ጋር እዛ አድሰንስ እዚህኛው ፕሌሊስት ስለ አድሰንስ ብቻ የሚያወራ ቪዲዮዎችን ነው ማድረገው ነው። አንደኛ ከቪዲዮ ውስጥ ገብተው ስለዛ ቪዲዮ ከማሰስ ይልቅ ፕሌሊስት ውስጥ ገብተው ተመሳሳይ ኮንተንት ያላቸውን አንድ ላይ ሰብስቦ ያስቀምጥላቸዋል ማለት ነው። አሁን እኔ የቭሎግን ለብቻ ማይ ቭሎግ ብዬ ቭሎግ ውስጥ አድርግቻለሁ። ቭሎግ ትራቨል ቭሎግ የሚፈልግ ቭሎግ ውስጥ ገብቶ ያያል ማለት ነው። ለምሳሌ እስኪ መፍጠር ያልፈለኩት አለ ጌሚንግ ብዬ እስኪ ልጻፍ። ስለ ጌም የምሰራ ከሆነ ስለ ጌሚንግ አጫወት ጌም ምናምን መሰራ ከፈለው ጌሚንግ ብዬ እጽፋለሁ ማለት ነው። እስኪ ጌሚንግ አልኩት ጨረስኩት ማለት ነው። እሺ ፕራይቬት ነው ወይስ ፓብሊክ ነው? እኔ ደግሞ እንዲታይልኝ ስለፈለግ አንሊስትድ ማለት ደግሞ ሊንኩን ለላኩላቸው ሰው ብቻ ይሄን ታውቃላችሁ። ፕራይቬት አንሊስትድ እና ፓብሊክ ምናምን ታውቃላችሁ። አንሊስትድ ማለት ልክ እንደ ፕራይቬት ሆኖ ግን ሊንክ ለላካላቸው ሰዎች ያንን ነገር ማየት ይችላሉ። ፕራይቬት ያው እንደ ስሙ ፕራይቬት ነው ማለት ነው። ዜርፎር እኔ ደግሞ ቻናሌ ላይ ፕሌሊስት የምትል ነገር አለች አይደለ? ቻናል ውስጥ ስገቡ ጊዜ እዛ ፕሌሊስት የምትሉት ፓብሊክ ለሌላ ሰው እንዲታይ ስለምፈልግ ልክ እኔ ከፈጠርኩ በኋላ እናንተ እኔ ቻናል ውስጥ ገብታችሁ ፕሌሊስት የሚለውን ስትነኩ ጊዜ ይሄ አሁን ጌሚንግ ያሉት ማታየት አለበት ማለት ነው። ምን መሆን አለበት? ይመጣል ጌሚንግ የሚለው ማለት ከዛ እዚህ ጋር ፓብሊክ የሚለውን አደርጋለሁ። ማን ቪዚቢሊቲው ማን ነው ያይልኝ ማለት ነው። ኤኒዋን ከዛ ሪሰርች ፎር ዘ ኢንተርቪው ማንም ማየት ይችላል ማለት ነው። ከዛ እዚህ ጌሚንግ ውስጥ ያስቀመጥኩትን ቪዲዮ በሪሚክሲንግ የሚባለው አለ በሱ ተጠቅሞ ማለት ነው ዩቲዩብ የሌላ ሰው ቪዲዮ ሊያጫውትልኝ ይችላል። ለምሳሌ ሌላ ፕሌሊስቶች አሉ አይደለ? ከነኛ ፕሌሊስቶች ጋር ሌሎችን ይዘበራርቀውና አንድ ላይ ለምሳሌ የአንድ ሰው ቪዲዮ እያያችሁ ፕሌሊስት ውስጥ ከሆነ የኔን ቀጥሎ ሊያጫውት ይችላል ማለት ነው። አንደኛ ዋች ሃወር መጨመር እንችላለን ማለት ነው። ከዛ እዚህ ጋር ማድረግ ትችላላችሁ፣ ክሪኤት ማድረግ ትችላላችሁ ማለት ነው። እሺ እዚህ ጋር ክሪኤት እናርጋት። ክሪኤት
ክሬት እያደረገ ነው። አሁን እየፈጠረ ነው። ምን ብሏል ማለት ነው? እዚህ ጋር መጨመር የምትፈልጉ ቪዲዮዎች አለ ወይ ነው። እዚህ ጋር የፕላስ ምልክት አሁን እዚህ ውስጥ የምታስገቡ ቪዲዮዎች አሉ ወይ ነው። ይሄን ቪዲዮ የምናስገባው ደግሞ ዝም ብሎ ከጋለሪያችን አይደለም፣ ዩቲዩብ ቻናላችን ላይ የተለቀቁትን ቪዲዮዎች ማለት ነው። ለምሳሌ እዚህ ጋር እንደዚህ ካረኩ በኋላ እየጻፍኩትን የፈለኩትን ቪዲዮ እዚህ ላይ ማስቀመጥ ይችላል። የሌላ ሰውንም ማስቀመጥ ይችላል። ለምሳሌ ይሳቅ ለግሴ ዝናው ልጅ ከዛን ማስቀመጥ ትችላላችሁ ማለት ነው። የእናንተ ቪዲዮ እላው ላይ እዚህ ላይ ማስቀመጥ ትችላላችሁ። ለምሳሌ ይሄንን ሳታውቁ ምናምን ቴሌግራም ምናምን የሚለው ይሄንን ምን ማድረግ ትችላላችሁ? ማስቀመጥ ትችላላችሁ ማለት ነው። ይሄው እዚህ ጋር ሴቭ ቱ ፕሌሊስት የምትለውን አለች አይደለ? እዚች ጋር ይሄውና፣ ቆይ ላሳያችሁ እዚች ጋር ይሄውና ሴቭ ቱ ፕሌሊስት የምትለውን እዚች ጋር አንዴ ካበራ በኋላ እዛ ጌሚንግ የሚለው ውስጥ ነው የሚቀመጠው ማለት ነው። እኔ ግን ስለማልፈልገው አንሴቭ ለዋለሁ ማለት ነው። ሴቭ ማድረግ ማለት ነው ልክ ቲክቶክ ላይ ስትሄዱ ጊዜ ፋቮራይት ምልክቷን ንኩ እንደሚባለው ማለት ነው። ስለዚህ ይችኛው ምን አደርጋለሁ? ፋቮራይት እነካለሁ። የራሴን ቪዲዮ ነው ለእናንተ ነው ይሄን የማደርገው ማለት ነው። ግን ለራሳችሁ ለግላችሁ የምትፈልጉ ከሆነ መታይ ፕራይቬት አድርጋችሁ ማድረግ ትችላላችሁ ማለት ነው። የሌላውን ሰው አሁን ለምሳሌ ቅድም አፍላ ፍቅርን እዚህ ጋር ባለገው እናንተ የኔ ውስጥ ስገቡ አፍላ ፍቅርን የሌላ ሰውን ቪዲዮ ማግኘት ትችላላችሁ ማለት ነው። ያው እናንተ እንዴት እንደሚፈጠር ነው አይተናል ማለት ነው። አሁንም ማድረግ ባትችሉም ችግር የለውም፣ በኋላ ላይ ማድረግ ትችላላችሁ። ልክ ለለቁ ስትሉ ቪዲዮ ፕሌሊስት ምናምን መረጡ ይላችኋል። ፕሌሊስት ውስጥ ማስገባት ትችላላችሁ ማለት ነው። ለምሳሌ እስኪ አሁን ለመልቀቅ አሳብኩ ነው። ለምሳሌ እስኪ ዝም ብዬ ላድርግና ኔክስት ልበለው። አሁን እዚህ ጋር አምጥቶልኛል። ይሄውና እዚህ ጋር አያችሁት አይደለ? እዚህ ጋር ምናምን ታምብሌን ማስገባት ከፈለጋችሁ እዚህ ጋር ብር ምልክቷን የእስክሪብቶዋን ምልክት ተነካላችሁ፣ የእርሳሷን ምልክት እዚህ ጋር ታይትል፣ ከዛን እዚህ ጋር ይሄውና ምን የሚላለ ፕሌሊስት የሚላለ ፕሌሊስቱን ስነካው ቅድም ከፈጠርኳቸው ሰው ለምሳሌ ጌሚንግ የሚለው ቅድም ነው የፈጠርኩት። ጌሚንግ ላይ ከፈለኩ ቴክቶሪያል ነኝ እኔ ራሴ የፈጠርኳቸው ነው። ምን አደርጋለሁ? እዚህ ጋር አንዴ ነካዋለሁ። ከዛ እዚህ ከስር ያለችው ራይት ለዋለሁ። ጌሚንግ ውስጥ ምን ይልልኛል? ራይት ይሆንልኛል ማለት ነው። ይሄውና ፕሌሊስት ኢን ዘ ሴቪንግ ኦፍ ጌሚንግ ውስጥ ነው የሆነው ማለት ነው። እንደዚህ አርግታችሁ መስራት ትችላላችሁ ማለት ነው። እኔ ስለማልፈልግ አቋርጠዋለሁ ማለት ነው። እሺ በቃ በዚህ መንገድ መስራት ትችላላችሁ። ጨርሰናል አይደል? አዎ ጨርሰናል ማለት ነው። እንዴት ቪዲዮ ክሬት እንዴት ፕሌሊስት ክሬት እንደሚደረግ በዚህ መንገድ አሳይቻችኋለሁ ማለት ነው። እንግዲህ ይሄን ይመስላል። እንዴት ነው ያያችሁት? ቪዲዮዬን ከተመቻችሁ በኮሜንት ላይ አሳውቁኝ ማለት ነው። እና እንደው እንድሰራላችሁ የምትፈልጉ ነገር ካለ በኮሜንት ላይ አስፍሩልኝ። ይሄን ቪዲዮ ደግሞ ላይክ አድርጉ፣ ለሌላ ሰው እንዲደርስም እንደናንተ ለሚፈልጉ ሰው ፕሌሊስት እንዴት ክሬት እንደሚደረግ ብዙ ያላወቁ ሰዎች አሉ። እኔም ለመጀመሪያ ጊዜ የተሸወኩበት ቦታ ነው። እዚህ ፍለፊቴ ሆኖ እንዴት ፕሌሊስት ይደረጋል የሚሉ ቪዲዮዎች ስፈልግ ነበር። እዚሁ ጋር እቺን እያዩ ፕሌሊስት እኔ ምንድነው የማየው ማለት ነው የፕራይቬት ምናምን ይሄ ታዲያ ፕራይቬት የራሴ ነው እንጂ የቻናሌ አይደለም እያልኩ እየተሸወኩ ነበር። ግን እነኚህ ጥቃቅት ነገሮች እኛ ሁቀታን ሳይሆን የሆነ ትናንሽ ነገሮችን ነው የሚሸውዱ ማለት ነው። ስለዚህ እንደናንተ የሚፈልጉ ሰዎች ስላሉ ይሄን ቪዲዮ ላይክ ስታደርጉት የዩቲዩብ አልጎሪዝም ራሱን ለሚፈልጉ ሰዎች ሰጀስት ያደርግልኛል ማለት ነው። እንግዲህ ይመቻችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባባይ ቻው።